Asamaar kafuuni akkam jirtu oduu yeroo kanaaf qabanne simbiraan keenya oduu fana kasiffaana turu ani qatalee keessaniiftudha. Raajin iyyuu cufaa kaawunsilii amantoota warra wangeela ኢትዮጵያ dhiifama gaafate። በቴሌቪዥንና በማህበራዊ ሚዲያዎች ለተጠቀምናቸው ያልተገባ ቃላት ቅር የተሰኛችሁ ሁሉ ይቅርታ እንጠይቃለን። ባቲወን ሙራሰ ዱር ሐለ ተጃጅለ ኢሳፊ ወልዳን ንገገሱ ክራይስት አርሚ ኢንተርናሽናል ቸርች ፊ ካውንሲሊን አመንቶተ ወረ ወንጌለ ኢትዮጵያ ግዱቲ ወለብዴ ያዳ ኡመሜን ወልሙፈና ጉዳቱ ቱሬ ኢብሰ ገመለቹኑ የሮ ሰነቲ ባ ቱሬ ድምቸ ስሬሱ ጫላ ወለብዴ ያዳ ኡሜ ቱሬ ራጂን እዩ ጩፋ ኢብሰ ገሌሰ ቪዲዮ ዳላተኒን ገገስቶተ ካውንሲልቻ ወሊን መሪ ታሲፍኔ አካቡማ ፊ ኢልሙማቲ ወሉበቹን ዶጎንጎረ uummameef dhiifama gaafatee jira. Akkasumas ibsa yeroo sana keessatti dubbiiwwan barbaachisoo hin taane dubbachaa turreef kan nutti muufattan hundinuu dhiifama nuuf godhaa jechuun dhiifama gaafate. Haaluma kanaan gara fuulduraatti kaawunsilichaa fi gaggeessitoota kaawunsilichaa waliin walitti dhufeenyan mari'achaa abboota keenya nu hangafan kabajuun akka abbaa fi ilmaatti wal gorsaa naamusa hafuuratiin hojii bal'aa wangeela Kiristoos tokkummaan hojjechuu fi waliigaluun ibsee jira. Kaawunsilichis dhiifama keenya simatee akka abbaatti nu gorsaa nu barsiisaa akka nu gaggeessu jaalala gooftatiin nan gaafadha jechuun gaggeesse waldaan kiristaana armii intarnaashinaal cherch raajin iyyuu cufaa ibsalaat oduu wayitawaa bifa kanaa qabadhe akkasiin dhiyaadhuuf tiiktookii koommoo laayik riipoost koppii liink gochuun na bukkee dhaabadha jechuun hawwii koo yeroo hundumaati. Oduu faana kasiffaana ture ani qaxalee keessaniiftudha. Jalqabarraa kaastanii hamma ammaatti waan na hordoftaniif kabaji keessan guddaadha. horaa bulaa deebanaa የተወደዳችሁና የተከበራችሁ በአገር ውስጥና ከሀገር ውጭ የምትገኙ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ጸጋ በያላችሁበት ዓለም ዳርቻ ሁሉ ከእናንተ ጋር ይሁን እያልኩ ዛሬ አንድ ደስ የሚል የምስራች ይጀላችሁ መጥቻለሁ። ይጀላችሁ የመጣሁትን ይህንን መልእክት በጽሁፍ ወደ እናንተ ያቀርባለሁኝ። ከክራይስት አርሚ ኢንተርናሽናል ቤተክርስቲያን ከክራይስት አርሚ ኢንተርናሽናል ቤተክርስቲያን የተሰጠ መግለጫ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አዲስ አበባ። የክራይስት አርሚ ኢንተርናሽናል ቤተክርስቲያን ላለፉት ጊዜያት የወንጌልን አገልግሎት በአገር ውስጥና በመላው ዓለም ለሚገኙ ቅዱሳን በማድረስ እንዲሁም ላላመኑት የምስራቹን ቃል በመስበክ መንፈሳዊ ስራዎቿን ስታከናውን መቆየቷ ይታወቃል። ከዚህ ጋር ተያይዞ የክራይስት አርሚ ኢንተርናሽናል ቤተክርስቲያን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባል ስትሆን በካውንስሉ መተዳደሪያ ደንብና መመሪያዎች መሰረትም ተመስግባ አገልግሎቷን እያከናወነች ትገኛለች። በቅርቡ በሚዲያ ላይ እንደሰማችሁት ለተፈጠሩት ክፍተቶች ከካውንስሉ የስነ መለኮት ኮሚሽንና የህግ ኮሚሽን ጋር ውይይት ካደረገን በኋላ ቤተክርስቲያናችን በጉዳዩ ላይ ስንጸልይና ስንመካከር ቆይተን የደረሰንበትን ስምምነት እንደሚከተለው እናቀርባለን። ካውንስሉንና የካውንስል አመራሮች በተመለከተ በቴሌቪዥንና በማህበራዊ ሚዲያዎች ለተጠቀምናቸው ያልተገባ ቃላት ቅር የተሰኛችሁ ሁሉ ይቅርታ እንጠይቃለን። ከዚህ ቀን ጀምሮ ካውንስሉን ከሚመሩ መሪዎቻችን ጋር በቅርበት እየተነጋገረን እንደ አባትና ልጅ ተቀራርበን የክርስቶስን ወንጌል መንፈሳዊ ጨዋነት ተከትለን ቀዳሚዎቻችን አክብረን ለማገልገል የተስማማን መሆኑን እየገለጸን ካውንስሉም ይቅርታችን ተቀብሎ አባታዊ በሆነ መንገድ እየመከረንና እያስተማረን እንዲመራን በመተማመን ይህንን መግለጫ እንደ ቤተ ክርስቲያን አውጥተናል። ከመንፈሳዊ ሰላምታ ጋር ሐምሌ 13 2017 ዓ.ም አዲስ አበባ